ሁሉ እጅግ ለተወደደው ለጌታችንና ለመድኃኒታችን ለኢየሱስ ይሁን አሜን ይሁን። ሕያው ምስጋና ክፍል 4ን ዛሬ በጣም የሚያስደንቀው ሐዋርያት ሥራ ምዕራፍ 16 ላይ ከቁጥር 24 ጀምሮ እንዲህ ሐዋርያት ሥራ ምዕራፍ 2 ላይ ነኝ። እግዚአብሔር ሰው ቀጥል። የእግዚአብሔር ሴት የምታገለግለው ደግሞ ምዕራፍ 2 ሙሉን ታነብልናል። አሜን አሜን። በኢየሱስም አነባለሁ። እርሱም የነዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛው ወህኒ ጣላቸው። እግራቸውም በግንድ አጥብቆ ጠረቃቸው። የሚገርም ነው። መጣላቸው ሳይቀር በግንድ ገና ደግሞ መጠረቅ። የታሰረን ሰው መጠረቅ ራሱ ምንድነው? እባክህ ይገርማል። ወየው እግዚአብሔር እሱ አይደለም የሚገርመኝ ዳል። እሺ የሚገርመኝ በጣም ቆይ ላንብበውና ቃሉን በለው። እግዚአብሔር ሰው ባክ በኢየሱስም ቀጠልኩ። እሺ በመንፈቀ ሌሊት ግን እሺ ጳውሎስና ሲላስ እሺ እየጸለዩ እሺ እግዚአብሔርን በዜማ ያመሰግኑ ነበር። አዎ ያመሰግኑ ነበር። አመስግኑ። ኢየሱስ ይወዳቸዋል። ቀጥል። በግንድና በግንድ ተጠርንቀው አምላካቸው እግዚአብሔርን በዜማ ምን ይሉ ነበር? ያመሰግኑ ነበር። ወይ ኢየሱስ ስሙ ይባረክ። ሃሌቫኒያ ሰርካላንዳ ኦራ ካፕላሜንቶ ሁሉማካ እስረኞችም ያደምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዛም ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። አሜን። አየ በምስጋና እስራት ይፈታል። በምስጋና ቋጠሮ ይፈታል። አሜን። ጳውሎስና ሲላስ በእስር ቤት ተጥለው እያሉ መጣላቸው ብቻ አይደለም፣ እግራቸው በግንድና በግንድ ተጠርንቀው ነበር እንዳይንቀሳቀሱ። ነገር ግን ያማላገዳቸውም ወንጌልን ሰብከው ነው እነ ጳውሎስና እነ ሲላስ የታሰሩት። ግን ጌታ ሆይ አንተ ስምህን ጠርተን ተጥለናል ብለው ቁስላቸውን አላሰቡም። የሚያስቡት አንድና አንድ ነበር። ታስረውም እያሉ ተጠርንቀውም እያሉ ተደብድበው እያሉ በምስጋና እግዚአብሔርን ያከብሩ ነበር። አሜን። ንጉሡ ኢየሱስን ያከብሩ ነበር። አሜን። ወንድም ዛሬም ባለበት መከራ ውስጥ ሁን፣ እግዚአብሔርን አመስግን። በፈተና ውስጥ ነህ፣ እግዚአብሔርን አመስግኝ። ለፈተናው መውጫ እግዚአብሔር ያዘጋጅልሃል። አሜን። እነ ጳውሎስ በማመስገናቸው ምስጋናን ከጀመሩ በኋላ የእስር ቤቱ የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ ይላል። አሜን። የሁሉ ስራት ተፈታ። አሜን። በማለታቸው በማመስገናቸው። ስለዚህ አመስግኑ። ለዚህ ጌታ ዝቅ ብለን እኛም ኩኖዞም ይከብረም አንተም እንዲለ ከመረፈ አላሲና ማናቶራ ሮኮዲ ያላቦሃና ማንቶሎሲያ ለክራ አዱና ሃናማና ያካፈለንቶሎስ ኢየሱስ እናመሰግናለን። ስለኛ ተጠርንቀሃል፣ ስለኛ ዋጋ ከፍለሃል፣ ስለኛ ደምን አፍስሰሃል፣ ስለኛ ስጋህን ቆርሰሃል። ለአንተ ዝቅ ብለን ክብር እንሰጣለን። ኢየሱስ ለዘላለም ጌታ ነው። አሜን። ሃሌሉያ። ኢየሱስ ጌታ ነው። አሜን። ለቅጅ የተወደደው አባቴ ደግሞ ይሻላል።